የኢትዮጵያ ቡድን አረንጓዴ ሹራብ፣ ቢጫ ቁምጣና ቀይ የእግር ሹራብ አድርጓል። ለባይታለ መንግስቱ በቀዳዳ አቀብሎት ነው። አስፋው ድቤ መጣ ያራዳው ባላባት የሚስማር ተራው ልጅ ክቡር ትሪቡን የካተንጋው ጌታ ያለው መዘዘ ይሌለው ፈዘዘ። እርሱ በዘመን ቀለም አሻራ ከፊት የሚገኘው የኢትዮጵያ እግር ኳስ አውራ ነው። መነሻውን ከጀግኖቹ ምድር ጎንደር ቋራ ያደረገ ከካምቦሎጆ ወርቃማ ታሪካችን ቀዳሚውም ገጽ ነው። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ያስባለ 8 ቁጥር ለባሽ መረበጣሽ ደፋር የጎል ቀበኛ ነበር። እርሱ የቪ በልብ ምልክት ነው። የፈረሰኛው ቅዱስ ጊዮርጊስ ኩራት፣ ለእናት ሀገሩ ኢትዮጵያ ብቸኛውን የአፍሪካ ዋንጫ ያስገኘ፣ በአፍሪካ ዋንጫ ፍጻሜን ጎል ያስቆጠረ የዛሬን ያድርገውና እንዲህ በየቦታው እየዞረ የሚደቆስ ብሔራዊ ቡድን ሳንይዝ ከ60 ዓመታት በፊት የኢትዮጵያ እግር ኳስ የአፍሪካ እግር ኳስ መሪ በነበረበት ሰዓት የቋራው ፈርጥ ከነፔሌ ጋሪንቻ ደ ስቴፋኖ ዩዜፒዮ ቻርልተን እኩል በዓለም መድረክ አነጋጋሪው የአፍሪካውያን ኮከብ ነበር። መንግስቱ ወርቁ ይባላል። ቁጡና ኮስታራ፣ እልህኛና ኩራፊ፣ ብልጥና ደፋር፣ በቴክኒክ የዳበረ አብዶኛ፣ በአየር ኳስ ቀልጣፋ፣ ከአዲስ አበባ ስቴዲየም እስከ ንግሥት ሳባ አስመራ በተጋጣሚዎቹ የጎል መረብ ላይ እንደ ልቡ የተመላለሰ ሀገሩ ኢትዮጵያን ወክሎ በአፍሪካ ተቀናቃኞቹ ላይ በኮከብነት የፈሰሰ የጥቁር ሕዝቦች ፊት አውራሪው ነው። የእግር ኳስም ንጉሥ ነው። እርሱ በቴክኒክም ሆነ አይቻል በግፊያ እግዚአብሔር ያድርስ የመንግስቱን ኩርፊያ በማስባል ክቡር አቶ ይድነቃቸው ተሰማን ከድንቅ ችሎታው ጋር ባድናቆትም ከባህሪው ጋር በተያያዘ ያስገጠመ የኢትዮጵያ እግር ኳስ ባለ ታሪክ ነው። ለሀገሩ ብቸኛውን የአፍሪካ ዋንጫ ያስገኘ፣ በአፍሪካ ዋንጫ ኮከብ ጎል አግቢ የሆነ፣ በተጫዋችነትም በአሰልጣኝነትም ሀገሩን በአፍሪካ ዋንጫ የወከለ የመጀመሪያው ኢንስትራክተር ነው። ከቪ በልብ ቅዱስ ጊዮርጊስ በደም የተሳሰረ እርሱ ያኔ በ1950ዎቹ የኢትዮጵያ እግር ኳስ ወርቃማ ታሪክ የውጤት ዘመን ተጫዋቾች ያለ ጥቅም በሎምባርዲያ ቀይ ወጥ ግብዣ ፊርማቸውን በሚያኖሩበት ዘመን በጸና የሀገር የመለያ ፍቅር በጀግንነት ከካምቦሎጆ መድረክ ይዋደቁ ከነበሩ ኮከቦች ቁጥር አንዱም ነው። እንደ ችሎታው ዛሬ ሳይሆን በሚሊዮኖች ሊሸጥ የሚችል ድንቅ ጎል አስቆጣሪ የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ጎልደን ኦልዲስ የዋንጫው የጎሉ የሪከርድ ጌታ መንግስቱ ወርቁ በአፍሪካ እግር ኳስ ታሪክ ረሃባ ማጀር፣ አቢዲ ፔሌ፣ ቶኒዮ ቡሃ፣ ሮጀር ሚላ፣ ዲዲየር ድሮግባ፣ ሳሙኤል ኤቶ፣ ሆሳም ሐሰን፣ ራሺድ ያኪኒ፣ ንዋንኮ ካኑ፣ ሳዲዮ ማኔ፣ ሪያድ ማህሬዝ፣ መሐመድ ሳላህ የሚባሉ ስሞች በአፍሪካ እግር ኳስ ሳይታወቁ አውሮፓውያን ታላላቅ ክለቦችን ከሁሉም በፊት ለዝውውር ያማለለ የአፍሪካ እግር ኳስ የ1950ዎቹ 60ዎቹ ዝነኛው ኮከብ ነበር። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ በትሪቡን የኮከቦች ገጽ ከጀግኖቹ ማህደር የታሪክ ማስታወሻችን ይዘከራል። ኤፍሬም የማነ ነኝ።
ጊዜው 1950 ያኔ ፔሌና ጋሪንቻ የተባሉ የብራዚል እግር ኳስ ምታተኞች የዓለም እግር ኳስ ቀዳሚ ፈርጦች ነበሩ። ወደ አውሮፓ ካቀናን ደግሞ ዘመኑ የነደ ስቴፋኖ ፑሽካሽ፣ ሰር ቦቢ ቻርልተን፣ ጆርጅ ቤስት ነበር። ከግማሽ ምዕተ ዓመት በፊት ስለነበረው የአህጉራችን አፍሪካ እግር ኳስ የምናወራ ከሆነ ከቋራው ፈርጥ መንግስቱ ወርቁ የተሻለ ኮከብ አፍሪካ አልነበራትም። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ አድናቂዎቹ የኳስ ዶክተሩ ይሉታል። እርሱ ካለ አትጠራጠሩ ጎል አለ የሚሉት ጓደኞቹ ፊት አውራሪው ሲሉም ያሞካሹታል። የመጀመሪያው ኢትዮጵያዊ የፉትቦል ኢንስትራክተር፣ የማይዘነጋው የኢትዮጵያ እግር ኳስ ባለውለታ መንግስቱ ወርቁ ለልጅነቴ በፍቅር ጭርቅ ኳስ ሰርቼ ማልፈጥር ያንን የኳስ ሜዳ ግርግር እናፍቀዋለሁ ዘወትር እኔ የኳስ ነገር ከቶ አይሆንልኝ። ታኅሳስ 6 2003 ዓ.ም የኢትዮጵያ እግር ኳስ ታላቁን ኮከብ በሞት ያጣበት ጊዜ የኳስ ዶክተሩ የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ያስባለው ኮከብ የእግር ኳስ ጀብድ ግን ምንጊዜም ሲዘከር ይኖራል። ትሪቡን ትዝታም የመንግስቱ ወርቁ በአስገራሚ ክብረ ወሰኖች የታጀበው ውጤታማ የእግር ኳስ ሕይወትን ለማስታወስ ይሞክራል። አዲስ አበባ አጌታ ተውባ በጣም ዘብና ተብባለች ገና ተው ጀግና ኑታ ድገም አዲስ አበባ 1937 በጎንደር ቋራ በጀግኖቹ ሀገር መንግስቱ ወርቁ ተወለደ። ጊዜው ፋሺስት ኢጣሊያ ኢትዮጵያን የወረረበት አስቸጋሪ ወቅት አርበኛው ወርቁ የትንሹ መንግስቱ አባት በወራሪው ኃይል የጣሊያን ጦር ተገደሉ። ትንሹ መንግስቱ ከነቤተሰቦቹ ወደ ወህኒ ቤት ተወረወሩ። መጥፎ ጊዜ ወራሪው ኃይል ጣሊያን እንዳቀደው ሳይሆን ቀረና ድል ከተነሳ በኋላም የወቅቱ የሀገሪቱ መሪ የነበሩት ቀዳማዊ ኃይለ ሥላሴ የአርበኞች ልጆችን ሰብስበው ወደ አዳሪ ትምህርት ቤት አስገቡ። መንግስቱ ወርቁም የእድሉ ተጠቃሚ ሆኖ ወደ አዲስ አበባ የመምጣት እድል አገኘ። መድኃኔ ዓለም ትምህርት ቤት የመንግስቱ ወርቁ ማረፊያም ሆነ። በትምህርት ቤት ቆይታው ተወዳዳሪ የሌለው የመረብ ኳስ፣ ቅርጫት ኳስ፣ ምርኩዝ ዝላይና የአጭር ርቀት ሯጭ የሆነው መንግስቱ ወርቁ በሁሉም የስፖርት ዘርፎች ውጤታማ መሆኑ ለምርጥ የእግር ኳስ ተጫዋችነት መንደርደሪያ ሆነው። አንጋፋው ቅዱስ ጊዮርጊስም የመጀመሪያው የመንግስቱ ወርቁ ክለብ ሆነ። 1954 ሶስተኛው የአፍሪካ ዋንጫ በኢትዮጵያ ጥር 13 ቀን 1954 አዲስ አበባ ስቴዲየም ከ53 ዓመት በፊት በክቡር አቶ ይድነቃቸው ተሰማ የሚመራው የኢትዮጵያ ብሔራዊ ቡድን ከግብጻቸው ለዋንጫ ይፋለማል። የአፍሪካ ዋንጫ ጀማሪዎቹ ሀገር ትንቅንቅ ምርጡ ጊዜ ለኢትዮጵያ እግር ኳስ ኢትዮጵያ 4 ግብጽ 2 ተክሌ ኢታሎ ቫሳሎ፣ ሉቺያኖ ቫሳሎና መንግስቱ ወርቁ ለኢትዮጵያ ጎል አስቆጠሩ። ኢትዮጵያ ሻምፒዮን። ብቸኛው የአፍሪካ ዋንጫ ድላችን በጀግኖቻችን። ፊት አውራሪው የኳስ ዶክተሩ መንግስቱ ወርቁ የውድድሩ ኮከብ ጎል አግቢ ሆኖ አጠናቀቀ። የአውሮፓ ታላላቅ ክለቦችም መንግስቱን ለማዛወር ጥያቄ ያቀረቡ። በጊዜው የነበረው አሰራርና የራሱ የተጫዋቹን ፍላጎት ታክሎበት መንግስቱ ወርቁ የዝውውር እድሉን ሳይጠቀምበት ቀረ። ስፖርት ይስፋፋ በአገራችን ደቂም መንደግ በህዝባችን መንግስቱ ወርቁ ከጎንደር ቋራ ተነስቶ የኢትዮጵያ እግር ኳስን በምርጥ ችሎታው የተቆጣጠረው ኮከብ በ6 የአፍሪካ ዋንጫዎች ተካፍሏል። ፊት አውራሪው የኳስ ዶክተር በ1960 የተካሄደውን 6ኛው የአፍሪካ ዋንጫን ፈጽሞ አይዘነጋውም። በኳስ እንደተደሰትኩ ሁሉ በጣም ያዘንኩበት ወቅት ሲልም ያስታውሰዋል። ነገር ወዲህ ነው። ኢትዮጵያ የአፍሪካ ዋንጫው አስተናጋጅ ነች። ኢትዮጵያ ከኮንጎ ኪንሻሳ ግማሽ ፍጻሜ አዲስ አበባ ስቴዲየም። መንግስቱ ወርቁ ግራይኑን ክፉኛ ተጎርቶ በባከነ ሰዓት ሀገሩን አቻ ቢያደርግም በተጨማሪ 30 ደቂቃ ኢትዮጵያ 3-2 ተሸነፈች። የፊት አውራሪው መጥፎ የእግር ኳስ ቀን። አሁን ኮርናው ሲመጣ ቀጥታ ስዘል የጎልኪፐሩ ቦክስ አይኔ ላይ ነው የሚያርፈው። ግን ኢትዮጵያ እኩል ለኩል መሆን አለባት። የትኛውን ነው የምትመጣው? ጀግንነቱ የሚመጣው እዛ ላይ። አሁን ያንን ሪስክ ማድረግ፣ ምክንያቱም ያቺ ካለፈች ጎል የለም ተሸነፈ መውጣትን።
ስለዚህ ይምታኝ ቦክስ አይኔን ምንም ይምታኝ ጎል ሳገባ አይኔን ግራ አይኔን በቦክስ መጥቶ አይኔ ይሄን ያህል ግን ጎል አገባ ኩል አሁን ሰዓት ይጨምራል ማለት ነው እኔ have to take ያንና እንትን ድፍረት ወኔ ሪስክ ማድረግ ካንድ ተጫዋች ይጠበቃል ማለት ነው ለሀገሩ በ102 ኢንተርናሽናል ጨዋታዎች 62 ጎሎችን አስቆጥሯል። ይህም በኢትዮጵያ እግር ኳስ ታሪክ የምንጊዜም ኮከብ ጎል አስቆጣሪ ያደርገዋል። 1974 ሊቢያ ቤንጋዚ የኢትዮጵያ ብሔራዊ ቡድንን በአሰልጣኝነት እየመራ በአፍሪካ ዋንጫውም ተካፍሏል። ይሄ ታሪክ 2005 ለ31 ዓመታት ሙሉ ተጉዞ በአሰልጣኝ ሰውነት ቢሻው እስኪቀረፍ ድረስ መንግስቱ ወርቁን ከክቡራቱ ይድነቃቸው ተሰማ ቀጥሎ ዋሊያውን ይዞ ለአፍሪካ ዋንጫ የቀረበ ሁለተኛው ኢትዮጵያ አሰልጣኝ ያደርገዋል። 16 ዓመታት ለቅዱስ ጊዮርጊስ 13 ዓመታት ለኢትዮጵያ ብሔራዊ ቡድን የተጫወተው እልህኛው አጥቂ መንግስቱ ወርቁ እንደ ችሎታው ያልተዘመረለት ጀግና ይሉታል አድናቂዎቹና አብረውት የተጫወቱ ጓደኞቹ። በአሰልጣኝነት ከኢትዮጵያ ብሔራዊ ቡድን ውጭ መንግስቱ ወርቁ በክለብ ደረጃ መብራት ኃይል ባንክ፣ ባህር ትራንዚት፣ ቅዱስ ጊዮርጊስ መድን፣ አየር መንገድና ወንጂን አሰልጥኗል። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ መንግስቱ በቀዳዳ አቀብሎት ነው አስፋው ብቤ መጣ ያራዳው ባላባት የሚስማር ተራው ልጅ ክቡር ትሪቡን የካተንጋው ጌታ ያለው መዘዘ ይሌለው ፈዘዘ እርሱ በዘመን ቀለም አሻራ ከፊት የሚገኘው የኢትዮጵያ እግር ኳስ አውራ ነው። መነሻውን ከጀግኖቹ ምድር ጎንደር ቋራ ያደረገ ከካምቦሎጆ ወርቃማ ታሪካችን ቀዳሚውም ገጽ ነው። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ያስባለ 8 ቁጥር ለባሽ መረበጣሽ ደፋር የጎል ቀበኛ ነበር። እርሱ የቪ በልብ ምልክት ነው። የፈረሰኛው ቅዱስ ጊዮርጊስ ኩራት፣ ለእናት ሀገሩ ኢትዮጵያ ብቸኛውን የአፍሪካ ዋንጫ ያስገኘ፣ በአፍሪካ ዋንጫ ፍጻሜን ጎል ያስቆጠረ የዛሬ ነው ያድርገውና እንዲህ በየቦታው እየዞረ የሚደቆስ ብሔራዊ ቡድን ሳንይዝ ከ60 ዓመታት በፊት የኢትዮጵያ እግር ኳስ የአፍሪካ እግር ኳስ መሪ በነበረበት ሰዓት የቋራው ፈርጥ ከነፔሌ ጋሪንቻ ደ ስቴፋኖ ዩዜፒዮ ቻርልተን እኩል በዓለም መድረክ አነጋጋሪው የአፍሪካውያን ኮከብ ነበር። መንግስቱ ወርቁ ይባላል። ቁጡና ኮስታራ፣ እልህኛና ኩራፊ፣ ብልጥና ደፋር፣ በቴክኒክ የዳበረ አብዶኛ፣ በአየር ኳስ ቀልጣፋ፣ ከአዲስ አበባ ስቴዲየም እስከ ንግሥት ሳባ አስመራ በተጋጣሚዎቹ የጎል መረብ ላይ እንደ ልቡ የተመላለሰ ሀገሩ ኢትዮጵያን ወክሎ በአፍሪካ ተቀናቃኞቹ ላይ በኮከብነት የፈሰሰ የጥቁር ሕዝቦች ፊት አውራሪው ነው። የእግር ኳስም ንጉስ ነው። እርሱ በቴክኒክም ሆነ አይቻል በግፊያ እግዚአብሔር ያድርስ የመንግስቱን ኩርፊያ በማስባል ክቡራቱ ይድነቃቸው ተሰማን ከድንቅ ችሎታው ጋር ባድናቆትም ከባህሪው ጋር በተያያዘ ያስገጠመ የኢትዮጵያ እግር ኳስ ባለ ታሪክ ነው። ለሀገሩ ብቸኛውን የአፍሪካ ዋንጫ ያስገኘ፣ በአፍሪካ ዋንጫ ኮከብ ጎል አግቢ የሆነ፣ በተጫዋችነትም በአሰልጣኝነትም ሀገሩን በአፍሪካ ዋንጫ የወከለ የመጀመሪያው ኢንስትራክተር ነው። ከቪ በልብ ቅዱስ ጊዮርጊስ በደም የተሳሰረ እርሱ ያኔ በ1950ዎቹ የኢትዮጵያ እግር ኳስ ወርቃማ ታሪክ የውጤት ዘመን ተጫዋቾች ያለ ጥቅም በሎምባርዲያ ቀይ ወጥ ግብዣ ፊርማቸውን በሚያኖሩበት ዘመን በጸና የሀገር የመለያ ፍቅር በጀግንነት ከካምቦሎጆ መድረክ ይዋደቁ ከነበሩ ኮከቦች ቁጥር አንዱም ነው። እንደ ችሎታው ዛሬ ሳይሆን በሚሊዮኖች ሊሸጥ የሚችል ድንቅ ጎል አስቆጣሪ የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ጎልደን ኦልዲስ የዋንጫው የጎሉ የሪከርድ ጌታ መንግስቱ ወርቁ በአፍሪካ እግር ኳስ ታሪክ ረሃባ ማጀር፣ አቢዲ ፔሌ፣ ቶኒዮ ቡሃ፣ ሮጀር ሚላ፣ ዲዲየር ድሮግባ፣ ሳሙኤል ኤቶ፣ ሆሳማሰን፣ ራሺድ ያኪኒ፣ ንዋንኮ ካኑ፣ ሳዲዮ ማኔ፣ ሪያድ ማህሬዝ፣ መሐመድ ሳላህ የሚባሉ ስሞች በአፍሪካ እግር ኳስ ሳይታወቁ አውሮፓውያን ታላላቅ ክለቦችን ከሁሉም በፊት ለዝውውር ያማለለ የአፍሪካ እግር ኳስ የ1950ዎቹ 60ዎቹ ዝነኛው ኮከብ ነበር። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ በትሪቡን የኮከቦች ገጽ ከጀግኖቹ ማህደር የታሪክ ማስታወሻችን ይዘከራል። ኤፍሬም የማነ ነኝ።